هي عيني التي أرى بها الدنيا، وهي قلبي الذي ينبض، هي أيامي الجميلة، هي جنتي وملكتي، هي التي لا يعوضني عنها أحد. አንዱን 72 ደርሰው ማለት እንግዲህ ሰበው አንዴ ወስል አስረዳሽ ወረስል አስረዳ። በመጀመሪያ በገነት እንዴት ወሲብ ይኖራል ነው። እንግዲህ በገነት ክፉ ነገር የለም በጥቅሉ ምነግራቸው፣ ክፉ እስካልሆነ ድረስ ነገር ግን አለ በገነት ውስጥ ገብቷል አይደለ? ይህ ነው ሴት ልጅ ጋር ያን ለካ ክፉ ነገር አይኖርም። ያኔ ለሁሉ ሰው ፍላጎቱ ሊሟላ ይችላል። ግን አሁን 72 ሲባል እንዴት ነው የሚዳረሰው? ሁሱ የምር እኔ እኮ ጥያቄ ፈጠረብኝም። ላስረዳ። አሁን ምን አለ መሰላችሁ፣ በዚህ በሚስት ጉዳይ ላይ የተነገረ ሁለት መረጃዎች አሉ። አንዱ ከሌላው ጋር የሚያመሳክር እንጂ የሚጋጭ አይደለም። እሱ ምንድነው? በቡኻሪ እና በሙስሊም ላይ የሚገኘው ሶሒህ እንጂ ሌላን የማይቀበሉ የሐዲስ ዘጋቢዎች ጋር ቡኻሪ እና ሙስሊም ላይ የምናገኘው ሁለት ሚስት ብቻ የሚል ነው። ቃል በቃል ሁለት ብቻ ይላል ለጀነት ሰዎች። ያው ለዚያውም መጀመሪያ ጀነት ለሚገቡ ቃለ ነብዩ ሰለላሁ ዐለይሂ ወሰለም አወሉ ዙምረትን ተድኹሉ ልጀና ዐላ ሱረት ልቀመር ለይለት ልበድር ፈሊኩል ዋሒድ ሚንሁም ዘውጀታን ያሉ። ለመጀመሪያ ገነት ለሚገቡ ጭፍሮች ለእነርሱ ሁለት ሚስት ብቻ ይኖራቸዋል አሉ። አያረን ሁለት ብቻ። እነዚህ ሐዲሶች ደግሞ 72 የሚለው አለ ወይ? አዎ አለ። ነገር ግን ቡኻሪና ሙስሊም ላይ አይደለም። አንዳንድ ዑለሞች እንደውም ضعيف ነው በሚለው ሁሉ ሂደዋል። እንደው ሷሂህ ነው በሚለው እንሂድ። ሷሂህ ነው በሚለው እንሂድና አልኢማም ኢብኑ አልቀይም ረሂመሁላህ ተዓላ የተባሉ ታላቅ ዓሊም ምን አሉ? ይህ 72 የሚለው ገነትን ለመግለጽ ነው እንጂ 72 በቁጥር ደረጃ አይደለም አሉ። ገብቶሃል አይደለ? እሺ ድንግላቸው እስከ ነው የሚመለሰው። ድንግል አላቸው ሲል ድንግላቸው እንዴት ነው ድንግል የሚኖራቸው? እዚህ ምድራዊ ላይ ድንግላቸውን ሰጥተው እንደገና እዛ ድንግሉ ታይት ይመለሳል። በጣም አምላክ እንደገና እንዳድስ እንደሚሰራቸው ይነግረናል። እሱ ደግሞ በሱረቱል ዋቂዓ ላይ ምን ይላል? ኢና አንሸእናሁነ ኢንሻአ ይላል። እኔ እንደገና እንዳድስ መስራትን እሰራቸዋለሁ ይላል። እንዳድስ መፍጠርን ይፈጥራቸዋል። ፈጀዐልናሁነ ኦኬ ወሲብ አለ ማለት ስለዚህ መውለድም ሊኖር ይችላል ማለት ነው። ልጅ መውለድ ደግሞ የለም። አየህ አይደለ? ከዚህ ዓለም የሚለይባቸው መውለድ የሚባል የለም። ከፈለገ ብቻ ወሲብ እያለ መውለድ አይኖርም። የሚገርም ዓለም ነው። ትበላለህ፣ ትጠጣለህ፣ ሽንት ካካ የሚባል የላቸውም። ይገነስ በጣም ይለያል ከዚህ ዓለም ጋር። የጀነት ሰው ለምሳሌ ይበላሉ፣ ይጠጣሉ አይደለ? ከበላህ ከጠጣህ ካካ አለ የለም? ክንፈ መልስልኝ። የግዴታ ሸኖ ታርዳለህ አይደለ? ወርደህ ሽንት ቤት። አዎ ግዴታ፣ ይሄ ነገር ካለ ግዴታ ነው። ከበላህ ከጠጣህ ግዴታ አለ። ስለዚህ ግንኙነት ካደረክ ደግሞ የት ነው የሚሄደው? ስፐርሙ። አየህ፣ የገነት ደግሞ ከዚህ ይለያል። ትበላላችሁ፣ ትጠጣላችሁ፣ ግን ሽንትና ካካ የሚባል የለም እዚያ አሉ። ቆሻሻ ነገራቶች የሉም እዛ። ይህን ሐዲስ ላይ ቃል በቃል ምን አሉ? አህሉል ጀና የእኩሉን ወይሽረቡን ወላ የቡሉን ወላ የተገወጡን አሉ። የጀነት ሰዎች ይበላሉ፣ ይጠጣሉ፣ ግን ሽንትና ካካ የሚባል የላቸውም አሉ። ታዲያ ይህ እንዴት? እሺ ግልጽ የሆነ ያ ማለት እኔ የጠየኩት ነገር እየመለስክልኝ ነው። ኦኬ አንድ ሰው ወሲብ ካደረገ ማለት ግንኙነት አደረገ ማለት ፈሳሽ ይኖረዋል ማለት ነው። ያ ሽንት አይባልም። ወደ እሱ ልንመጣ ነው። እዚህ ጋር አላህ ስብሐነሁ ወተዓላ በጀነት ውስጥ የዘር ፈሳሽ ልክ እንዲሁ ደግሞ የወር አበባ ምናምን እንደዚህ አይነቶች ቆሻሻ ነገራቶች እንደሌሉ ገልጾልናል። የሉም እነዚህ ነገራቶች። ወለኩም ፊሃ አዝዋጁን ሙጠሐራ ንጹህ የሆኑ የተነጹ የሆኑ ሚስቶችም አሉ ይላል። ያ ማለት ከወር አበባ ምናምን ከደም የነጹ ናቸው። ሴት ልጅ ግንኙነት አድርጋ ራሱ የወር አበባ አይወጣትም። የለም እንደዚህ አይነት ነገር። ነው ልጅ መውለድ የሚለውም እንደ አስሉ እንደ መሰረቱ የለም። ነገር ግን ሰውየው ከፈለገስ ቅድምም ብዬ ነግሬሃለሁ፣ ክፉ ነገር አትጠይቅ እንጂ በገነት ውስጥ ትሰጣለህ ብያለሁ አይደለ? ለምሳሌ ሰው መግደል እፈልጋለሁ ብትል አይሰጥም። ይሄ ክፉ ነገር ነውና። ልጅን መውለድ ክፉ ነገር አይደለም። ስለዚህ የሆነ ሰው መጣና ነብዩ ሰለላሁ ዐለይሂ ወሰለም መውለድ ብፈልግ እሰጣለሁ ወይ ልጅ አላቸው። ከፈለክ ትሰጣለህ አሉት። ነገር ግን ይሄ ራሱ ከምድራዊ እንደሚለይ ይገለጹለት። መረገዙ፣ መወለዱ፣ ልጁ መቆሙ በሰዓት ውስጥ ይሆናል አሉት። በአንዲት ሰዓት የሚያልቅ ነገር እንጂ 9 ወር ቆይታ ምናምን የምትልበት ዓለም አይደለም። አንተ ከፈለክ ያን ነገር አትነፈግም። ክፉ ነገር እንዳትጠይቅ። አይ ሰው መግደል እፈልጋለሁ በገነት ውስጥ ይሄንን ስጠኝ ጌታ ብትል ይሄ አይሰጥም፣ ክፉ ነገር ነው። አይ ራሴን ለማጥፋት እፈልጋለሁኝ ስለዚህ ራሴን ላጥፋ ብትል ይሄን አይሰጥም አምላክ፣ ክፉ ነገር አይሰጥም። የሚሰጥህ መልካም ነገራቶችን ጠይቅ። በምድር ላይ ከምታስታውሰው ከየተመኘኸው ምድር ላይ ያጣኸው ነገር ሊኖር ይችላል። ፊኤት መኪና፣ ላምበርጊኒ መኪና፣ አይፎን እንደ ምሳሌ ነው የምነግራችሁ። በዛቻል ይሄን ምድር ላይ ያጣኸው የሆነ ነገር ካለ አንተ እዛ ብትጠይቅ አላህ የፈለግከውን ይሰጥሃል።
እንጂ እንደ ምድራዊ አይደለም። ስም ነው ራሱ የሚገናኘው። ነብዩ ሰለላሁ ዐለይሂ ወሰለም እንደተናገሩት አልጀነቱ ፊሃ ማ ላ ዐይኑን ረአት ወላ ኡዙኑን ሰሚዐት ወላ ኸጠረ ዐላ ቀልቢ በሸር። በገነት ውስጥ አይን አይታው የማታውቀው ጆሮ ሰምታው የማታውቀው በሰው ልጅ ልብ ላይ ውል ብሎ የማያውቅ ጸጋ ነው ያለው አሉ። ስለዚህ በምድር ላይ ካየኸውና ከሰማኸው ነገር አይመሳሰልም በፍጹም። እንደ ምሳሌ ነው የምነግራችሁ። ሰውየው ከፈለገ የምትፈልገው ነገር አለለ በጀነት ውስጥ ያ አለ። ነገር ግን ከምድራዊ ጋር በጣም ይለያል። ሐታ መልካችን ይሄ ይዘናት የምንለው ስጋ ይቺ አይደለችም። ይሄን ልታውቁ ይገባል። እዚህ ዛሬ ምድር ላይ ይቺ ደካማዋ ይቺ የምትበሰብሰዋ ስጋ ላ አይደለም። ዘላለማዊ የሆነ ማንነትን እንደገና አላህ ይፈጥርልናል። ያቸው ብርሃናማ ማንነትን የሚፈጥርልን አላህ ቃል በቃል በቁርአን ላይ ምን አለ? ወጁሁ የውመኢዚን ናዲራ አለ። ፊቶች የዛኔ ያበራሉ አለ። የአንድ ገነት ሰው የፊቱ ብርሃን ምን ያክል ነው የሚለውን ነብዩ ሰለላሁ ዐለይሂ ወሰለም ሲገልጹት ለው አነ ሑረል ዐይን ኢጠለዐት ዐላ አህሊል አርድ ለአضአት ማ በይነ ሰማኢ ወልአርድ። አንድ የገነት ሰው ከሰማይ ብቅ ቢል ወደ ምድር ዓለሙን በፊቱ ብርሃን ባንጸባረቀው ባበራው ነበር አሉ። ምን አይነት ፍጡር ነው ዓለምን የሚያበራ? እዚህ ዓለም ላይ አለ እንዴ? የለም እኮ ዓለምን ያበራል አንዱ የገነት ሰው ፊት እያሉ ነው። ታዲያ የዚህቺ ዘናት ምንድናት? እቺ ደካማ ስጋ ነች። እንደዛ አይደለም። ስለዚህ ዓለምን የሚያበራ ማንነት ያለው የተለየ ማንነት ይዛቸው ነው እዛ የምትሄዱት። ይሄን ይመስላል። እሺ ጥያቄ አለ? ጠይቅ። ኦኬ መቀጠል እችላለሁ። ሰላም አመሻችሁ። ሰላም ነው። እንዴት? እሺ እንቀጥል። ኦኬ በቁርአን አስተምሮ የመጀመሪያው ነብይ ማን ነው? አደም። አደም። እሺ ኦኬ የመሐመድ አስተምሮ እና የሌሎቹ አስተምሮ አንድ አይነት ነው? አዎ። ለምሳሌ እስኪ የአላህን አስተምሮ ያስተምር የነበረ ነብይ ማን ነው? አይሚን የመሐመድን አስተምሮ ያስተምር የነበረ ነብይ ማን ነው? እሱንስ ሜንሽን ያደረገ ነቢያቶቹ እርስ በራሳቸው ሜንሽን የተደራረጉበት ታሪክ እናውቃለን። እና እስኪ መሐመድን ሜንሽን አድርጎ የጻፈ ወይም ደግሞ መሐመድ ራሱ ሜንሽን አድርጓቸው የጻፋቸው ነቢያት እስኪ ናቸው። እንግዲህ ከቀደሙት ካለፉት ነቢያቶች መካከል በእርሳቸው አስተምሮ ላይ ያለ እርሳቸውንም ሜንሽን ያደረገ ለምን ለናሙናነት ያክል መሲሁ ከእርሳቸው በፊት የነበረው ነቢይ። እዚህ ማስረጃ በሱረቱ ሶፍ ላይ መሲሁ ራሱ ስለ እርሳቸው ይናገራል። መሲሁ ማን ነው? መሲሁ ማለት ኢሳ አለይሂ ሰላም ማለት ነው፣ የድንግል ማርያም ልጅ። ማን? ቆይ ማን ነቢይን ሜንሽን አድርጎ አስተምሯል እሱ? ከሱ በፊት የነበሩት ከሱ መምጣት በፊት የነበሩ ነቢያት እና አብርሃም እና እስማኤል፣ ሌላም ጨምርልሻለሁ፣ ችግር የለም። ኦኬ እና አብርሃም እና እስማኤል። እሺ ሌሎችም ነቢያት እስኪ ምን ነበር የሚያስተምሩት? የመሐመድ አስተምሮ እና የነሱ አስተምሮ እስኪ ምን ማረጋገጫ አለ አንድ ስለመሆናቸው? የእሱ ነብይነት ከነሱ የቀጠለ ስለመሆኑ ምን ማረጋገጫ አለ? አሁን ምን ይላል? ቃል በቃል ማስረጃ ልስጥሽ። በልጃአ ቢልሐቅ ወሰደቀ ልሙርሰሊን ይላል። ሙሐመድም ምን ላይ ነው ታነብን? ሱረት ሶፍ ላይ፣ ሱረት ሷፋት ላይ፣ ሷፋት ስንት? ሷፋት ላይ በልጃአ ቢልሐቅ ወሰደቀ ልሙርሰሊን ይላል። በእውነትም እውነትን ይዞላችሁ ነው የመጣው ቀደምት ነቢያትንም ሊያረጋግጥላችሁ ይላል። የቀደምት ነቢያትን መንገድ ይዘው እንደመጡ ቃል በቃል አምላክ አላህ ራሱ ሲመሰክርላቸው እናያለን። የቀደምት ነቢያትን ሊያረጋግጥላችሁ እና በእርሳቸው ትምህርትም ላይ እንደሆኑ ልክ ወደ አብርሃም ወደ ይስሐቅ እንዳወረድኩት ወደ አንተ አወረድኩኝ እያለ ቃል በቃል በእርሳቸው ላይ የተወረደውን ሕግና ስርዓት በእርሳቸው ላይ እንዳወረደ እሱ ቦታ ላይ እሺ እዚህ ጋር ከአብርሃም ወደ ይስሐቅ ነው ወይስ ወደ እስማኤል ነው? አብርሃም ሁለት ልጆች አሉት፣ ይስሐቅም አለው፣ እስማኤልም ልጁ ነው። ሁለቱ ልጆች ናቸው። ሁለቱንም መልእክተኛ አድርጎ መርጦለታል። ይስሐቅም ተባርኳል። ወባረክና ዐለይህ ወዐላ ይስሐቅ ይላል። አብርሃምን ባርኬዋለሁኝ ይስሐቅንም ባርኬዋለሁ እያለ ይናገራል። ያዕቆብንም ባርኮታል፣ ዮሴፍንም ባርኮታል፣ ኢስማኤልንም ልክ እንዲሁ። ወዝኩር ፊል ኪታቢ ኢስማኤል ኢነሁ ካነ ሷዲቀል ወዕዲ ወካነ ረሱለን ነቢያ ይላል። ሙሐመድ ሆይ በዚህ በመጽሐፍ ላይ ኢስማኤልን አውሳላቸው ለህዝቦች፣ እርሱ እውነተኛ ነቢይም ነበር። ወካነ ያእሙሩ አህለሁ ቢሰላት ወዘካት ወካነ ዒንደ ረቢህ መርድያ ይላል። ኢስማኤልን ቤተሰቦቹን
ሶላት እንዲሰግዱ ያዛቸው ነበር። ዘካን እንዲሰጡ ምጽዋት እንዲያደርጉ ያዛቸው ነበር። አስራት እንዲሰጡ ከእኔ ከጌታውም ዘንድ በጣም ተወዳጅ ነበር እያለ ኢስሐቅም ልክ እንዲሁ ያዕቆብም እንዲሁ ወዝኩር ኢብራሂመ ወኢስማዒል ወኢስሐቅ ወዝኩር ኢብራሂመ ወኢስማዒል ወዝኩር ኢብራሂመ ወኢስሐቅ ወያዕቁብ ይላል። ሙሐመድ ሆይ በዚህ በመጽሐፍ ላይ አብርሃምን፣ ይስሐቅን፣ ያዕቆብን ለትውልድ አውሳላቸው። ኢና አኽለስናሁም ዚክረ ወኢነሁም ዒንደና ለሚነል ሙስጠፊን አልአኽያር ይላል። እነዚህ ሶስቱ ከእኔ ዘንድ በጣም የተመረጡ ቁንጮዎች ነበሩ እያለ ይገልጻቸዋል። ኦኬ። ስለዚህ እንግዲህ እስልምና የመጣው ከኢየሱስ ከተወለደ በኋላ ከ600 ዓመት በኋላ ነው። እየሰማኸኝ ነው? እንደዛ አይደለም። እሺ ቀጥል። ሐሳብሽን ቀጥል እንዳላቋርጥሽ። ከ600 ዓመት በኋላ ነው። ከዛ በፊት ደግሞ እስልምና አይታወቅም። ሰው ከ600 ዓመት በኋላ የመጣ ነብይ እንዴት ነው ከሱ በፊት የነበሩ ነቢያቶች አንድ አይነት አስተምሮ ነበራቸው ሊባል የሚችለው? ምክንያቱም የራሱን የተለየ አስተምሮ ይዞ ነው የመጣው። ለምሳሌ የቀደም የነበሩ ነቢያቶች በኦሪት የሚመሩ ነበሩ፣ ወይም ደግሞ እናንተ ተውራት በምትሉት በኦሪት ሕግ የሚገዙ ነበሩ። ሙሴንም ብንል ከዛ በኋላ ያሉትን ነቢያት ብንል ያስተምህሩ ብለሽ አንቺ ስታመጪ ጊዜ ምን ታደርጋለሽ መሰለሽ? ለምሳሌ ነቢዩ ሙሐመድ ሰለላሁ ዐለይሂ ወሰለም እንዲህ አስተምረዋል፣ ይሄ ደግሞ ከነቢያቶች ሲያስተምሩ ጋር አይገናኝም ብለሽ እንደምሳሌ። ኦኬ ይኸውልህ ነቢያቶች ከክርስቶስ እየሰማኸኝ ነው? ካሜራውን ወደፊት እሺ፣ ወይ ተረጋግተህ ስትጨርስ ላውራ። እየሰማሽ ነው? አብሽር፣ እየሰማሽ ነው። ቀጥል። ነቢያቶች ለምሳሌ ስለ ክርስቶስ መምጣት የተነበዩ የተናገሩ ናቸው። መሐመድ ደግሞ ከክርስቶስ መምጣት ከ600 ዓመት በኋላ መጥቶ የክርስቶስ ተቃዋሚ ሆኖ ነው የመጣው። አይደለም፣ እነሱን ትምህርት የሚያስቀጥል ሳይሆን ጠይቅንና እንመልስልሽ። የክርስቶስ ተቃዋሚ እንደሆኑ ማስረጃሽ ምንድን ነው? ምክንያቱም እነሱ ይኸውልህ እነሱ ሲያስተምሩ የነበረው በትንቢት እንደሚወለድ እንደሚመጣ የእግዚአብሔር ሕዝቦች ከነርሱም ነቢያትንም ሲያስነሳ የነበረው ከዛው ሕዝብ ውስጥ ነው። ከዛ ካለፈ በኋላ እስልምና የሚባለው ታሪክ የጀመረው መሐመድ ቁርአን ወረደልኝ ካለበት ጊዜ ጀምሮ ነው። ከዛ በፊት እስልምና የሚባል ታሪክ የለም። ከዛ በፊት የነበሩት ህዝቦችም ማስረጃ ያወራሽ አዲ አይደሉም። ማስረጃሽ ምንድን ነው? ይሄ እኮ የታወቀ ታሪክ እኮ ነው። እስልምና ከመሐመድ በፊት እስልምና ነበር። አንተ ተናገርሽ አይደለ? ማስረጃ ስትባይ አውጭና ማስረጃ ያሳየን። ከመሐመድ በፊት እስልምና የለም የሚለውን አንተ አለ ብለህ ማስረጃ ታቀርባለህ? አንቺ እኮ ነሽ የለም ያልሽው። ስለዚህ ማስረጃ ያሳየን እንደሌለ እኮ የለማ። ምክንያቱም እስልምና የታወቀው ከመሐመድ መምጣት በፊት ነው። ይሄ እኮ ግልጽ ነው፣ የሚታወቅ ነገር ነው። የሚባል ማስረጃ የለም። ማስረጃ የቱ ጋር ከምን ላይ እንዳመጣልህ የፈለከው? ከቁርአን ላይ ማስረጃ ደስ ካለሽ ይኸውልህ አሁን እኔ ቁርአን አላነብልህም፣ ምክንያቱም እዚህ ጋር አጠገቤ የለም ቁርአን። ትይውሽ ደስ ካለሽ አንቺ ከጋዜጣም ላይ የሆነ አንቺ ማስረጃ ብቻ። ይሄ የታወቀ ነው። አሁን ይልክ ጥያቄን በትክክል መልስ። ሌላ ጥያቄም አለኝ በነገራችን ላይ። ከዛ ይሄኛውን የታወቀ ነው ብሎ ማስረጃ የለም። እሺ አሁን ምን ታደርጊያለሽ? ነው አይደለም? ነው አይደለም? ቆይ እስልምና ከመጀመሪያው ጀምሮ አምላክ ነብያትን ሁሉ ሲያዝበት ነበር። ከመሐመድ በፊት እስልምና ይታወቅ ነበር? ይታወቅ ነበር። እዚህ ተሐጁድ ደርሷል። ማን ነው ገብቶ ዛሬ ይህን ቪዲዮ ለማየት የገባችሁ ክርስቲያን ወገኖች ካላችሁ በቅድሚያ የምላችሁ ነገር መጽሐፍ ቅዱሳችሁ እንደሚለው ሁሉንም ፈትሹ መልካሙንም ያዙ እንዳለው ይህንን ቪዲዮ ገብታችሁ እስከ መጨረሻ በመከታተል ያለው ሁኔታ እውነት ነው ወይንስ ሐሰት የሚለውን ገምግማችሁ እውነት ከሆነ ልትከተሉት ይገባል ማለት ነው። ሙስሊም እህትና ወንድሞች ደግሞ አላህ Subhanahu Wa Ta'ala ለኛ ምን ያክል ውለታ እንደዋለልን የምንመለከትበት
እንዲሁም የምንረዳበት ቪዲዮ ይሆናል። እስኪ ወሬ አላበዛም። ዛሬ ቀጥታ የእነሱ ንግግር ብቻ ለማድረግ እሞክራለሁ። ከዛ በፊት ግን ለቻናሉ አዲስ የሆናችሁ ላይክ እና ሰብስክራይብ በማድረግ የቻናሉ ቤተሰብ ይሁኑ። በቀጥታ ወደ ቪዲዮ እንለፍ። ታቦቱ ግን ይወርዳሉ እንደው የሱን እኔ እንደውም የሱን አይደለም እዚህ ጋር ታቦት ወረደ ብለው ታጥሮ ያድራል፣ እዛም ጋር ታቦት ወረደ ተብሎ ታጥሮ ያድራል ነው ይወርዳሉ። ታቦቱ አለ ወይ ሰማይ ላይ? በነገራችን ላይ ይሄ የሚወርድም ነገር የለ። ቅድም እንዳልኩ ነው የሚወርድ ነገር የለም። ማቴሪያል ቁስ ሰማይ ላይ የለም ሲጀመር። ለተክለ ሃይማኖት ወረደላቸው ለእንትና ወረደ፣ ይሄ ዝም ብሎ ፌክ ነው፣ ተረት ተረት ነው። ግን ሲስተሙ ምን መሰለህ? አሁን የቄስ ሲስተም ነው። ለምሳሌ ልበልህ ይሄ ቆስቋም ለምሳሌ እንደው ማንሳት ባያስፈልግም የሆነ ቦታ ለምሳሌ ቆስቋም ብናነሳ ቄሶቹ ቦታውን ፈለጉት። ቄሶቹን ቦታውን ሲፈልጉት ምንድን ነው ያደረጉት? ታቦቱን ቢያለን አሉት። ታቦቱን ቢያለን አሉ። ታቦቱን ቢያለን ብለው ቦታውን ፈልገውታል። ቆም ቢያለ ምን አማራጭ ለም ድንኳን ይተከል ተባለ። ድንኳን ተተከለ። አማራጭ ነው መንግስት በቃ ይሰጣቸው ይሄ ቦታ ተባለ። ታቦቱን ቢቢል አይደለም አራት ማዕዘን ጣውላ ነው እኮ ምንም ታቦቱ ምንም ቢሚልም አንድ ነገር እኛው ቀርጽ ነው አይደል? እኔ ለምሳሌ ገዳም ተቀርጸው ነበር ታቦቱ። እኔ ራሴ ነኝ የምቀርጸው። ከግራር እንጨት ነው ወይ ከዋንዛ ነው ወይም ከወይሎም እንጨት አለ ከማይነቀዝ እንጨት እኛው እንትን ምን ግን 10ቱ ትእዛዛት ይጻፋሉ። ውሸት ነው አይጻፍም። ማየት ይቻላል እንዴ? አኳ ማለት ብዙ ጊዜ እግዚአብሔር ይሄን ታቦት ላይ 10ቱ ትእዛዛት አሉ፣ የእግዚአብሔር ቃል አለ። ምን ሰግደው ለታቦቱ ለእንጨቱ ሳይሆን ላው ላይ ላለ ለ10ቱ ትእዛዛት ነው የሚል ስብከት እነ ዘበነም ሆኑ እነ ምናምን ሲያወሩ እናያለን። ግን እንደው እርሶ ቀርጸው ካወቁ ታቦቱ ላይ 10ቱ ትእዛዛት ይችላል። 10ቱ ትእዛዛት ሲጀመር ታቦት ኢትዮጵያ ውስጥ የለም በተቀሉ ማለት ነው። እንግዲህ እንደሰማችሁት እህት ወንድሞች ታቦት እንጨት እንደሆነ ሲጠርበው እንደነበረ ተናግሯል። ጠያቂውም 10ቱ ትእዛዛት ወይንም 10ቱ ህግጋቶች አሉበት ወይ በውስጡ ብሎ በሚጠይቀው ሰዓት ምንም ነገር የለውም ጣውላ ብቻ ነው እያለ ነው። እና ክርስቲያኖች ይህንን ነው ታቦት አስገባን ታቦት አስወጣን እያሉ ቀጤማ እየጎዘጎዙ እንዲሁም ብዙ አይነት ተግባራቶች ለዚህ ለጣውላ ነበር ሲፈጽሙ የነበረው ማለት ነው። እንቀጥል።